ጸሎቶች ካህናት ቆራቢዎቹን ወክለው የሚጸልዩዋቸው ጸሎቶች አሉ። ለምሳሌ አሁን ወደ ቅዱስ ሥጋውና ወደ ክቡር ደሙ ከመኬዱ ወይም ድርገት ከመወረዱ አስቀድሞ ካህኑ አምናለሁ ይህ ሥጋ ክርስቶስ አማኑኤል ከመቤታችን ከቅድስት ድንግል ማርያም የነሳው ሥጋ እንደሆነ አምናለሁ 3 ጊዜ ይህ አማኑኤል በሁለት ወገን ድንግል ከምትሆን ከእናታችን ከቅድስት ድንግል ማርያም የነሳው ደም እንደሆነ አምናለሁ እያለ የሚጸልየው ጸሎት አለና እነዚህ ሁሉ በየመሃሉ አሜን አሜን የሚል አላቸው። አሁን እነዚህ የቆራቢዎቹ ጸሎትም ጭምር ነው። ትርጉሙ ምንድነው? ይሄ አምናለሁ የሚለው የሚቆርቡ ሰዎች በትክክል አስቀድመን የመጀመሪያው ማመን ነው ብለን እንደተነጋገርነው የሚቀበሉት ቅዱስ ሥጋና ክቡር ደም የክርስቶስ ሥጋና የክርስቶስ ደም አማናዊ እንደሆነ ማመን መመስከር ስለሚገባቸው ይሄ ራሱ ከቁርባኑ በፊት የሚደረግ ጸሎት ክፍል ነው። ይሄ ብቻም አይደለም። ድርገት ከመወረዱ አስቀድሞ ጻድቃን ሰማዕታት እየተጠሩ የሚጸለይ ጸሎት አለ። ይሄ ድርገት የሚባለው ከዚህ በፊት ነግሬያችሁ እንደሆነ አላውቅም ወይም ታስታውሱ እንደሆነ ድርገት ማለት ቀጥታ ትርጉሙ አንድነት ማለት ነውና ይሄ አንድነት ደግሞ ተብሎ የሚጠራው የሚቆርቡት ሰዎች ከቅዳሴያኑ ጋር አንድ የሚሆኑበት፣ ከእግዚአብሔር ጋር አንድ የሚሆኑበት፣ ከመላእክት ጋር አንድ የሚሆኑበት፣ እርስ በርስ አንድ የምንሆንበት፣ ከበቁ ሰዎች ከማናያቸው ቅዱሳን ጋር አንድ የምንሆንበት የተለየ ምስጢር ነው። በዚህ ምክንያት ጸልዩ በእንቲአነ ከማለቱ በፊት ዲያቆኑ ከዚያ በፊት ጻድቃን ሰማዕታት እየተጠሩ ይጸልያል። ለምንድነው እንደዛ የሚደረገው? ያቺ ሰዓት ህብረት አንድነት የሚፈጸምበት በመሆኑ ጻድቃን ይጠራሉ፣ ሰማዕታት ይጠራሉ፣ መላእክት ይጠራሉ፣ ቅዱሳን ይጠራሉ። አጠቃላይ በሕይወተ ሥጋ ያሉ በሕይወተ ሥጋ የሌሉ በአጸደ ነፍስ ያሉ ጭምር ይጠራሉ። ያን ጊዜ አንድነት የሚፈጸምበት ሰዓት ላይ ሁሉም ይገኛሉ በየትኛውም ቤተክርስቲያን። ይሄ በጣም አስደናቂ የሆነ ህብረት ነውና እነዚህ ሁሉ ጸሎቶች ናቸው። ከቁርባን በፊት የሚደረግ ጸሎት ማለት ነው። የቅዳሴ ጸሎት በዋናነት በሁለት የሚከፈል ነው። የመጀመሪያው ህብስቱንና ወይኑን ወደ ሥጋነትና ወደ ደምነት የመለወጥ ሂደት ሲሆን ሁለተኛው ቆራቢዎቹን የማብቃት ሂደት ነው። በቃ የቅዳሴ ክፍል በአብይ ክፍል ሲቀመጥ ይሄ ነው። የመጀመሪያው ህብስቱ ተለውጦ ሥጋ ወልደ እግዚአብሔር እንዲሆን፣ ሁለተኛ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን መጸለይ። ከዛስ በኋላ የሆነ ቦታ አለ ህብስቱና ወይኑ ወደ ሥጋነትና ወደ ደምነት ተለውጧን ብለን የምናምንበት ቦታ አለ። እንደየ 14ቱ ቅዳሴያት ይለያያን ቦታውና ከዛ በኋላ ግን ህብስት ወይን የሚለውን ስምትተን ሥጋ ደም ማለት እንጀምራለን። ከዛ በኋላ ግን የሚሆነው ጸሎቱ ምንድነው? ለምሳሌ የንስሐ ጸሎትን ታስተውላላችሁ። አሁን በቅዳሴ ጊዜ መጀመሪያ ላይ የንስሐ ጸሎት ይደገማል። በኋላ እግዚኦ ከመባሉ በፊት እግዚኦ መሐረነ ክርስቶስ ከመባሉ በፊት ጸሎተ ንስሐ ይደገማል። ወድቀን ማለት ነው። አሁን ያ ጸሎተ ንስሐ የሚደገምበት ምክንያት እኛ በተለይ ምን ቆርብ ሰዎች ሰውነታችን ለሥጋው ደግሞ ብቁ እየሆነ እንዲሄድ ነው። የማብቃት ሂደት፣ የማንጻት የመቀደስ ሂደት ነው። ህሊናችንን የማንጻት ሂደት ነው ሂደቱ። ለምሳሌ አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሆንም የሚለውን ይህንን አሁን 3 ጊዜ እንለዋለን። ይህን 3 ጊዜ ከሥጋው ደሙ በፊት የምንልበት ምክንያት ሥጋህን ደምህን ለመቀበል እየቀረብን ነው። ለመቀበል ሰዓቱ እየቀረበ ነው። ደቂቃዎች ናቸው የቀሩት። ስለዚህ እንደ ኃጢአታችን እንዳይሆንብን እንዳትፈርድብን እንዲህ እያለ ነው የምንለምነው። ይሄ ብቻም አይደለም፣ እንደየቅዳሴያቱ ይለያያል። ለምሳሌ በቅዳሴ ማርያም ጊዜ መሐር የሚል ቃል አለ። ወኢትስኪ መሐር ማለት ይቅርበል ማለት ነው። ወኢትስኪ ማለት አትክሰስ አትፍረድ ማለት ነው። እና ይሄ ቃል በጣም የሚገርም ነው፣ የሚከብድም ቃል ነውና አትክሰስ ማለት ምንድነው? በቃ አልበቃችሁም ብለህ አትክሰሰን፣ ንጹሃን አይደላችሁም ብለህ አትፍረድብን፣ በቃ ይቅርበለን ማረን የሚል እግዚአብሔርን የምናራራበት መጠይቅ ነው ይሄ ቃልና እንዲህ አይነት ጸሎቶች ሁሉ ከቁርባን በፊት የሚደረጉ ጸሎቶች ናቸው። ከዛ ግን ልክ በቁርባኑ ጊዜ ድርገት ሲወረድ ግን ልክ ደወሉ ሲደወል ቅዱስ 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 ስሉስ ዘኢይትነገር ሀበኒ ከመ እንሣ ለሕይወት ዘንተ ሥጋ ወደመ ዘእንበለ ኩነኔ ሀበኒ እግበር ፍሬ ዘያሰምረከ ከመ አስተርኢ በስብሐቲከ ወእህየው ለከ እንዘ እገብር ዘዚአከ ፈቃደ በተአምኖ እፄውአከ አበ ወእፄውእ መንግሥተከ ይትቀደስ እግዚኦ ስምከ በላዕሌነ እስመ ኃያል አንተ እኩት ወስቡሕ ወለከ ስብሐት ለዓለመ ዓለም እያል የምንጸልየው ጸሎት ነው። ይሄ ጸሎተ ህሊና ተብሎ ይጠራል። ከ7ቱ ኪዳናት አንዱ ነው። ብዙ ለማብራራት ትቸገራለህ። ይሄንን አልተረጎምም ጊዜ ስለማይበቃን። ግን ይሄን ጸሎት ይላሉ መተርጉማኑ ምእመናን ቢያውቁ ይጸልዩታል። ወደ ቅዱስ ሥጋ ወደ ክቡር ደሙ እየቀረቡ ቅዱስ ቅዱስ የእዝል ጸሎት አለው። የአራራይ ወይ ደግሞ የግዕዝ ቅዳሴ በሚቀደስበት ጊዜ ዜማው አራራይ ነው። በእርግጥ ግን የግዕዝ ቅዳሴ በሚቀደስበት ጊዜ ይሄ ይባላል።
ስለዚህ በግዕዝ የግዕዝ ቅዳሴ በሆነበት ጊዜ በአራራይ እየተዜመ የእዝል ቅዳሴ በሆነበት ጊዜ በእዝል ዜማ እየተዜመ ወይም ደግሞ ዜማውን የማይችል ሰው ይህንን በግዕዝ ሊሆን ይችላል፣ በአማርኛ ሊሆን ይችላል። የሸመደደ ሰው ይህንን እየጸለየ ይቀርባል። ሐሳቡ ምን የሚል ነው? ቅዱስ ቅዱስ ስሉስ ዘይትነገር ማለት አንድነት ሶስትነት የማይነገር የማይመረመር በመላእክት ዘንድ ቅዱስ ቅዱስ ተብለ የምትመሰገን ሆይ ሀበኒ ከመ እንሣ ለሕይወት ዘንተ ሥጋ ወደመ ዘእንበለ ኩነኔ ይህንን ሥጋና ደም ያለ ፍርድ ለሕይወት ይሆነን ዘንድ ስጠኝ የሚል ነው። ይሄ ብቻ ሳይሆን ከቆረብኩ በኋላ ከተቀበልኩ በኋላ ፍሬ አፈራበት ዘንድ አንተን ደስ የሚያሰኝህን